ነው። እዚህ ጋር ኮመን ባዝሩም ይኖረዋል እንደዚህ እንደምትመለከቱት። እዚህ ጋር ደግሞ ሰፋ ያለ ኪችን መስኮት አለው። የተፈጥሮ ብርሃንም የተፈጥሮ አየርም እንዲያስገባ ተደርጎ ለአበሻ ኑሮ የሚሆን ኪችን ነው ማለት ነው። ወደ ሳሎኑ ስንመጣ እንደዚህ ሰፋ ያለ ሳሎን ይኖረናል እንደዚህ እንደምትመለከቱት። ወደ መኝታ ቤቶቹ እንሂድ። ሶስቱ መኝታ ቤቶች የየራሳቸው መታጠቢያ ቤት ይኖራቸዋል። ይሄኛው እንደ ማስተር ቤድሩም ነው ኮንሲደር ያደረግነው። እዚህ ጋር ባዝሩም አለው፣ ባልከኒ ይኖረዋል። እዚህ ጋር ደግሞ እንደ ረዳት ክፍል የሚሆን አልጋ በደንብ የሚያዘረጋ በቂ ቦታ ይኖረናል ማለት ነው። ሁለቱ መኝታ ቤቶች እዚህ ጋር ነው የሚገኙት። ሁለቱ መኝታ ቤቶች የየራሳቸው መታጠቢያ ቤት ያላቸው ሲሆን ይሄኛው እንደዚህ እንደምትመለከቱት ውስጥ ላይ መታጠቢያ ቤት ይኖረዋል። እንደ ማስተር ቤድሩም ይሄኛውንም ኮንሲደር ማድረግ ትችላላችሁ ማለት ነው። ማስተር ቤድሩም እያቀያየራችሁ መጠቀም ትችላላችሁ ማለት ነው። ይሄኛው ሶስተኛው መኝታ ቤት ነው። በተመሳሳይ ይሄኛው እንደ ሰፋ ያለ መኝታ ቤት እዚህ ጋር ውስጥ ላይ መታጠቢያ ይኖረዋል ማለት ነው። እንደዚህ 4 ባዝሩም ያለው ባለ 3 መኝታ ቤት መግዛት ለምትፈልጉ ደንበኞች ስልክ ከስር እናስቀምጣለን፣ ኮንታክት አድርጉን። እናመሰግናለን።